ሰላም እንዴት ናችሁ? ውድ ተመልካቾቼ እኔ መቅደስ ነኝ። ባለፈው ፓርት 1 ላይ ለማንሳት የሞከርኩትን ሀሳብ ጨርሰዋለሁ። እሱም ሀሳብ ምንድነው? ውስብስብ የሆነ የበታችነት ስሜት ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ ምን እንደሆነና እንዴት እንደሚከሰት እንዲሁም ደግሞ በእኛ ህይወት ላይ የሚያጠላውን ዋና ዋና ሀሳቦች ወይም ደግሞ ኢምፓክቶች ለማየት ሞክረናል። ዛሬ ደግሞ የቀረውን ፓርት 2 ወይም ደግሞ አነስ ያለችውን ፓርት በወንዶችና በሴቶች ላይ ያለው ወይም ደግሞ መገለጫዎቹ ምንድናቸው የሚለውን ነገር እናያለን። ባለፈው ለማንሳት እንደሞከርኩት ያው ኢንፌሪዮሪቲ ኮምፕሌክስ ወይም ደግሞ ስብስብ የሆነ የበታችነት ስሜት ማለት እንግዲህ ነገሮችን አጉልተን በኔጌቲቭ መንገድ አጉልተን መመልከት ማለት ነው። ስህተቶቻችንን አጉልተን ውድቀቶቻችንን አጉልተን እንዲሁም ደግሞ ካለን መልካም ነገር ይልቅ መጥፎ ነገሮቻችንን በጣም አጉልተን ማየትና ከነሱ ለመላቀቅ ስንል የተለያዩ መጥፎ ነገሮች ውስጥ መግባት ነው። ወይም ደግሞ በጣም የወረደ የበራስ የመተማመን ፊሊንግ ነው ማለት ነው። እንግዲህ ይሄ ሊመጣ የሚችለው ከተለያዩ በልጅነታችን ወይም ደግሞ በህይወታችን ውስጥ ስናሳልፋቸው የነበሩ ኔጌቲቭ ኢምፓክት ወይም ደግሞ ጥሩ ያልሆኑ የህይወት ክስተቶቻችን፣ አስተዳደጎቻችንና ከሌሎች ጋር ያለን ሀሳብ ይሄን ነገር በእኛ ላይ እንዲፈጠር እንዲከሰት እንደሚያደርገን ባለፈው ለማንሳት ሞክራለሁ። እንዲሁም ደግሞ በማህበራዊ በግል እንዲሁም ደግሞ በስራ ቦታ ላይ ያለውን ጫናዎችን በተወሰነ መልኩ ለማንሳት ሞክራለሁ ማለት ነው። ዛሬ ደግሞ በወንዶች ላይ እና በሴቶች ላይ ያለው ልዩነት የሚለውን ነገር እናነሳለን። ይህ ማለት ኢሞሽን ነው፣ ስሜቶች ናቸው። ባይዘው እነዚህ ነገሮች በወንዶች ላይ በምን መንገድ ይገለጣል ወይም ደግሞ በወንዶች ላይ ምን ልዩነቶችን ያሳያል የሚለውን ነገር ደግሞ እናነሳለን። በምን መንገድ ነው ወንዶች እነዚህን ነገሮች የሚያዳብሩት? ስፔሻሊ እንግዲህ ማህበረሰባችን ለኛ ሲያሳድጉን በወንድና በሴት መካከል ያሉትን ልዩነቶች ወይም ደግሞ ወንድ ሊኖረው የሚገባ እንዲሁም ደግሞ ሴት ሊኖራት የሚገባውን ካራክተር እና ሮል ወይም ደግሞ ኃላፊነት እየነገሩን ወይም ደግሞ እያሳዩን እናድጋለን ማለት ነው። እነዚህ ሁለቱ ሮሎች እንግዲህ አሉ። ወንዶች ምን መሆን እንዳለባቸው፣ ሴቶች ምን መሆን እንዳለባቸው ያሳዩናል። ከነዛ ውስጥ አንዱ እንግዲህ ወንድ ብሬድ ዊነር ተብሎ ይታሰባል። ብሬድ ዊነር ማለት ቤቱን የመምራት የማስተዳደር እንዲሁም ደግሞ አካላዊ ጥንካሬ፣ የመሪነት ችሎታ፣ የስራ አቅም ለምሳሌ ስንመለከት የገቢ ስኬት የተለያዩ ስኬት ጫፎች ላይ መድረስ፣ የተለያዩ ማዕረጎችን ሆልድ ማድረግ በማህበረሰብ ውስጥ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። የተለያዩ ከፍተኛ ቦታዎችን ሆልድ ማድረግ ከወንዶች የሚጠበቁ ዋና ዋና ስራዎች ናቸው። ሌላኛው አካላዊ ጥንካሬ፣ የወንድነት ባህሪ ኢን ኤቭሪ ዳይሜንሽን ባዮሎጂካሊ ወይም ደግሞ ሴክሹዋል ሪሌሽንሺፕ ሊሆን ይችላል፣ ራሱን ዲፌንድ ማድረግ፣ ፋሚሊውን ዲፌንድ ሊሆን ይችላል። አካላዊ ፊት ማድረግ ኤክስፔክት ከሚደረጉ ነገሮች አንዱ ነው። ሌላኛው የመሪነት ችሎታ፣ ቤቱን መምራት፣ ስራ ቦታ መምራት፣ ማህበረሰብ ውስጥ የሚጠበቀውን ኃላፊነት በአግባቡ መወጣት። እነዚህ በወንዶች ላይ ይሄ ውስብስብ የሆኑ የበራስ መተማመን ችግር ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ እንዲያዳብሩ ያደርጋቸዋል። እንዴት ስንል የስራ አቅሙ ስንመለከት የተሻለ ገቢ እንዲያገኙ ኤክስፔክት ይደረጋል። የተለያዩ ስኬቶችን አቺቭ እንዲያደርግ እንዲሁም ደግሞ የተለያዩ ከፍተኛ ማዕረጎችን ሆልድ እንዲያደርግ ኤክስፔክት ይደረጋል። ያንን አለማድረግ ሲችል ወይም ደግሞ ኤክስፔክት ያደረገውን ነገር አቺቭ ማድረግ ሲያቅተው ኢንፌሪዮሪቲ ኮምፕሌክስ ያጋጥማቸዋል ማለት ነው። ሌላኛው እንግዲህ ስናድግ ወንዶች ልጆቻችን ስናሳድግ ስሜታቸውን እንዲገልጹ አንፈቅድላቸው። እርዳታ እንዲጠይቁ አይፈቀድላቸውም። እንዲያለቅሱ አይፈቀድላቸውም። ጉድለቶቻቸውን ለሰዎች እንዲያወሩ አይፈቀድላቸውም። ይሄ እንግዲህ ሁሌ ራሳቸውን ለማከም ራሳቸው ችግራቸውን ኦቨርካም ለማድረግ ራሳቸው ድብቅ ሆነው ያንን ነገር እንዲፋለሙ ወይም ደግሞ ለመፍታት እንዲሞክሩ ያደርጋቸዋል። ይሄ ምን ይፈጥራል ማለት ነው? መፍትሄን በቀላሉ ማግኘት እየቻሉ የተለያዩ የፉክክር የቁጣ እንዲሁም ደግሞ ከመጠን በላይ ከሌሎች ጋር ኮምፒት የማድረግ ችግሮችን በወንዶች ላይ ያመጣል። ይህ ማለት ምንድነው? ችግሩ በቀላሉ ከሌሎች ጋር ተነጋግሮ መፍታት እየቻለ ከተናገርኩኝ የበታች ነው ይሉኛል፣ አያቅም ይሉኛል፣ አቅም የለውም ይሉኛል ከሚል ስሜት የተነሳ በቀላሉ ከአጠገቡ ካሉ ሰዎች የስነ ልቦና ባለሙያዎችን አማክሮ ችግሩን መፍታት ሲችል ያንን ነገር በውስጡ አምቆ ከራሱ ጋር ስትራግል እንዲያደርግ ያደርጋሉ። ለምሳሌ ኢሞሽናል ስትራግሎችን ወንድ ልጅ
በማልቀስ ሪሊፍ ሊያገኝ ይችላል። የሆነ ነገር በማድረግ ሪሊፍ ሊያደርግ ይችላል። ግን ያ ነገር አይፈቀድለትም። በእኛ ማህበረሰብ ውስጥ ቢያደርግ እንኳን ተደብቆ እንኳን እያደረገ ብናገኘው የበታችነት ስሜት የኢንፌሪዮሪቲ ኮምፕሌክስ የሚለውን ነገር እንዲያዳብር ወንድ አይደለም ወንድ ያለቅሳል፣ ወንድ አይደለም ይሄን ራስን አትከላከልም፣ ወንድ አይደለም እነዚህ የሚሉ ነገሮች በወንዶች ላይ እንግዲህ በዋናነት እነዚህ ሶስቱ የስራ አቅም፣ የአካላዊ ጥንካሬ እና የመሪነት ችሎታ ወንዶች ላይ ኢንፌሪዮሪቲ ኮምፕሌክስን እንዲዳብር ከሚያደርጉ ነገሮች መካከል አንዱ ነው። እነዚህ ዋናዎቹ ናቸው ማለት ነው። ሌላኛው በሴቶች ላይስ ምንድን ነው ልዩነቱ? ከወንድና ሴት መሀል ያለው ልዩነት በጣም ቫሪ ነው። ቫሪ ስላችሁ ማህበረሰቡ ራሱ ለሴት እያስታጠቀ የሚያሳድገው ስፔሻሊ በእኛ ሀገር በዚህ ባላደጉት የአፍሪካ ሀገራት ላይ ሴትን በሴትነት ብቻ ነው የምንስለው። ያ ማለት ከአቋም፣ ከቤት ውስጥ ፐርፎርማንስ፣ ከእድሜ፣ ከልጅነት በቃ ውብ ሆና መታየት ምናምን ይሄ ሴት ልጅ ሰሚሲቭ መሆን ሰፖርቲቭ መሆን ያ ማለት ጉድለቶችን ለመሙላት ነው እንጂ በጣም ከፍተኛ የሆነ ፐርፎርማንስ ከሷ አይጠበቅም። ሶ ይሄ ዝቅተኛ የራስ መተማመን ስሜትን ከምን የተነሳ ነው የምታዳብረው? ከነዚህ ካደገችበት ዙሪያ ነው ማለት ነው። ፌሚኒቲ ዙሪያ ነው። ለምሳሌ ሞስት ኦፍ ዘ ታይም ዲፕሬስድ እንድትሆን የበታችነት ስሜት እንዲሰማት ከሚያደርጓት ዋና ነገሮች ከወንድ በተቃራኒ ቁመና። እኛ ሴቶች ሞስት ኦፍ ዘ ታይም ምን ላይ ነው የምናተክረው? ይሄ ቢዩቲ የሆነ ራሳችንን የምናሳምርበት ራሳችን ቁንጅናችን ላይ ቁመናችን ላይ ያ ማለት ቶታል የአካል ገጽታ ኢንፌሪዮሪቲ ኮምፕሌክስን እንድታዳብር ያደርጋታል። ለምሳሌ ክብደት፣ በተለይ በዚህ አሁን ባለንበት ኮንቴክስት ክብደት ወፍራም ሆኖ መገኘት በጣም ሴቶች ላይ ተጽዕኖ ያመጣል። ቀለም ቆንጆ ሆኖ ቀይ ሆኖ አለመገኘት፣ ስፔሻሊ ቀይና ጥቁር መካከል ያለው ዲያሌማ ብዙ ሴቶችን ችግር ውስጥና ስትረስ ውስጥ እያስገባ ሜካፕ ፊታችን ላይ የምናደርጋቸው ራሳችን ውብ አድርገን ለማሳየት የምንጠቀማቸው ነገሮች ይሄንን ኢንፌሪዮሪቲ ኮምፕሌክስ እንዲያዳብሩ ያደርጋቸዋል። ሌላኛው እድሜ ነው። ሴቶች ብዙ ጊዜ 20፣ 18፣ 25 ላይ ስታክ ያደርጋሉ የሚባል አባባሎች አሉ። ያ ማለት ምንድነው? እድሜያቸው እየገፋ በሄደ ቁጥር በራስ መተማመን አቅማቸው በጣም እየወረደ ይሄዳል። ስፔሻሊ ከ30 ዓመት በላይ ሆኖ ሲገኙ በጣም የወረደ በራስ መተማመን ስሜት ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስን እንዲያዳብሩ ይጋብዛል ማለት ነው። ሌላኛው የእናትነት አቅም ያለመውለድ፣ ትዳር ያለመያዝ፣ እንዲሁም ደግሞ ቤተሰብን በአግባቡ ሃንድል ያለማድረግ ስሜት ወይም ደግሞ አቅም የማነስ ፊሊንግ ሲሰማ ሴት በጣም በዚህ ዲፕሬሽን እንዲሁም ደግሞ ኢሞሽናል ዲስትረስ ውስጥ ትገባለች። ሌላኛው በስራ ቦታ ከወንዶች ጋራ ሁሉም ቦታ አለ ራስን ማነጻጸር። ሞር ሴቶች ደግሞ ራሳቸውን የሚያነጻጽሩት ከማን ጋር ነው? ከወንዶች ጋር። ከወንዶች ጋር ሲያነጻጽሩ ሞር ምን ይሆናሉ? በራስ የመተማመን አቅማቸው ይወርዳል። ቢኖራቸውም የራሳቸውን በእርግጥ ይሄ ችግር የሚመጣው ራሳችንን ካለመመልከት ካለመቀበልና እርዳታ ካለመጠየቅ የሚመጡ ነገሮች ናቸው። ከወንዶች ጋር ራሳችንን ስናወዳድር ወንዱ ጋር ያለውን ነገር ነው የምናየው እንጂ ራሳችን ጋር ያለውን ነገር አናይም። ያ ነገር በጣም በራስ መተማመናችንን ያወርድብናል ማለት ነው። ኢቭን በነገራችን ላይ የራሳችንን አቅም ብናውቅ ከሌሎች ጋር ራሱ ኮምፒት ማድረግ አይጠበቅብንም። አቅማችን እናውቃለን፣ ችግራችን አይደንቲፋይ እናደርጋለን፣ አቅማችን ላይ እንሰራለን ማለት ነው። እነዚህ የመሳሰሉ ችግሮች እንግዲህ በአጠቃላይ ሴቶችን ከሌሎች ጋር ኢቭን ስፔሻሊ ከውበት ጋር ተያይዞ ባለው ሁኔታ ይሄ የዘመናዊ ሶሻል ሚዲያ በጣም ሴቶች ላይ ተጽዕኖ እያመጣ ያለበት ሁኔታ ነው። ሌላኛው እንግዲህ ይሄ ነው ዋና ሴቶች ከተፈጥሮ ከውበታቸው ጋር የተገናኘ ነው፣ ወንዶች ከወንድነታቸው ጋር የተያዘ ነው ማለት ነው። እንዴት ነው? ምንድን ነው መፍትሄው? ይሄ ካለ ምንድን ነው መፍትሄው? አንደኛ ራስን መቀበል ነው። ቼንጅ ማድረግ የማንችላቸውን ነገሮች ለመቀየር አለመታገል፣ ከሌሎች ጋር አለመነጻጸር፣ የራስን ጥንካሬ ላይ በማተኮር ክፍተቶቻችንን መሙላት፣ ሙያዊ እርዳታ መጠየቅ፣ ሌሎችን ለእርዳታ ሐኪሞች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ እነሱን መጠየቅ። ሌላኛው ጤናማ የሆነ ሶሻል ሪሌሽንሺፕ መፍጠር፣ ስሜትን በግልጽ መግለጽ እና እርዳታን መቀበል። እነዚህ ዋና ከዚህ ችግር የምንወጣበት መንገዶች ናቸው ማለት ነው። ተጨማሪ እንዳነሳላችሁ የምትፈልጉት ሳይኮሎጂካል ፕሮብለም፣ ሶሻል ፕሮብለም ካለ ጻፉልኝ፣ በዛ መንገድ እናነሳለን። ለዛሬ ያልኩት ይሄ ነው። አመሰግናለሁ። ቻው።